እና ለብዙ አመት ሳታውቀው በፊት የመኖሪያ ፍቃዷን ተቀምጣ ነበረ። የሰው ሀገር ነው የምትኖረው ከ10 አመት በላይ ማለት እና በጣም አዋጅ ታውጆ ቅጣት አለው። ከዚህ በላይ አናሰራሽም ወደ ሀገርሽ ግቢ አሏትና አልቅሳ በጣም ለመነቻቸው ልጆቼ ላስተምር ብላ ማለት እና አይሆንም በቃ ያለሽ ጊዜ እስኪያልቅ ብቻ ነው መስራት የምትችይው እና አይኗን በጣም ያማስ ነበር በጣም ማለት ከዛን የመቤቴ ስዕል አድኖ ከስክሪኗ ላይ አውርዳ በስልክ 3 ቀን ተሻሸች። ከዛን አይኗን ዳነች። ከዛ ልጄ ስጉር አማራይ ፒጂና ጸበሏን በሚመጣ ሰው ላኪልኝ አለችኝ። ዱባይ ነው ያለችው እሷ። ከዛን ጓደኛዋ ስትመጣ የቅቤ እምነቷንም ጸበሉንም ላኩላት። የደም መርጋት የልብ ህመምና የማህፀን እጢ ያለባት እሷ። ከዛን ጸበሉን ልኬላት 3 ቀን 4 ቀን ከተጠቀመች በኋላ የዱባይ መንግስት የነጻ አዋጅ አወጣ። መታወቂያ የሌላችሁ ሰዎች መታወቂያ አሰርታችሁ መስራት ትችላላችሁ ተባለ። ከዛ እመቤቴን ተማጽና ለምና ሰውዬውን እንደዚህ ተብሏል እና መታወቂያን ማሰራት አልችልም እንዴት ነው ስትለው እኛ እናሰራልሻለን ችግር የለውም ማለት ወደ ሀገርሽ ትሄጃለሽ እዚህ መስራታችሁ የሚያላት ሰውዬ በራሱ ማለት ነው እና መታወቂያውን ለማሰራት ነፃ መሆን ያስፈልጋል። እሷ ደግሞ የደም መርጋት የማህፀን የልብ ህመም አለባት። ከዛን እመቤቴ ሆይ ብላ የእመቤቴን ስዕል አድኖ በቦርሷ ቅባ ቅዱስን ደግሞ መስቀል ሰርታ ሄደች ሆስፒታል። ከሜዲካል ነፃ ሆነች። ከዛ ወረፋ ተያዘላት ለመታወቂያዋ ነፃ ስለሆነች። ከዛን ትላንትና ልጄ መስክሪ እየተባለ እመቤቴ እየተናገረች ነው። መታወቂያ ወረፋ ይዞልኛል ሄደሽ መስክሪልኝ አለች። ማታ ጠዋት ላይ ወደዚህ ልመጣ እናቴ በቃ ልሄድ ነው በሰላም ያገናኘን ብዬ ቮይስ ስልክላት የመታወቂያዋን ፎቶ ላከችልኝ። እመቤቴን ረጃለች